ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ እፎይ በጣም ካምሮ ከእውቀት ነፃ እንደሆነ ነው የምነግራችሁ እኔ ማለት ነው። አም ሶሪ ያኒ ይቅርታ አድርጉልኝና ያው ስሜ ቅዱስ ይባላል። ያው ስሜ ኸይረዲን በአሁኑ አማን እባላለሁ። በስሜ አማኑኤል የማሸብር መባል እታወቃለሁ። ዒሳ አለይሂ ሰላም ከሰማይ በሚወርድ ጊዜ ወደ ምድር የዚች ዓለም አስተዳዳሪ ይሆናል። በእርሱ ዘመንም ደሃ አይኖርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የክርስቶስ ወይም የአምላክ መወለድ መነሻ ከሆነ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ ይገኛል? እንዴት ሰለምክ? አግኖስቲክ ሁኜ ቆይቻለሁ፣ ግን እስልምናን በቃ ሙሉ ለሙሉ ለመቀበል የወሰንኩት የዛሬ 3 ዓመት በ14ኛው ክፍለ ዘመን ተስዓቱ ቅዱሳን የተባሉት ይዘውት የመጡት ስዕላት ናቸው ዛሬ የሚመለኩት ማለት ነው። እነዛ የነጫጭ ሰዎች ስዕሎች ማለት ነው። ወላሂ ነው የምልህ ዛሬ ለኛ ሙስሊሞች ኖርማል ቀን ነው፣ ለኦርቶዶክሶች ግን ማለት ነው ሰንበት ነው። ሰንበት ነው ደግሞ ድርብ ባል ሊሆንላቸው ሲፈልግ 16 ኪዳነ ምሕረት ነው። እፎይ በጣም ካምሮ ከእውቀት ነፃ እንደሆነ ነው የምነግራችሁ እኔ ማለት ነው። አም ሶሪ ያኒ ይቅርታ አድርጉልኝና ከእውቀት ነፃ የሆነ ሰው በምድር ላይ በዚህ ምድር ላይ ማንን ታውቂያለሽ ብባለን ያሁን ደፈርስት እኔ አሁን እፎይ ነው የምለው። ደፈርስት ማለት ነው ክርስቲያን ሴት ብትሉ ክርስቲያን ወንድ ብትሉ ቆሻሾች አይደላችሁ እንዴ? ደግሞ ክርስቲያን ሴቶች ራሱ ቆሻሾች አይደሉ እንዴ? እንዴ ያብትጂ ያጨናነቁ ክርስቲያኖች ናቸው። ሀቢብቲ ሾርት እኮ ነው የምትወጡት እኮ ክርስቲያኖች በቀን 6-7 ወር እኮ የምትወጡት አናውቅም እንዴ? በቀን 6-7 ወር እኮ ነው ሾርት እየነጠለጣችሁ የምታወጡት እንዴ? እኛ እኮ የአራዳ ልጅ ነን። ላሽ ብለናችሁ እኮ ነው እንዴ? ላሽ ብለናችሁ እኮ ነው እንዴ? እናቱ ፍሬን ያዥ እንጂ ተረጋጊ እንዴ። ይሄ እኮ እንደውም የሙስሊሞች አምላክ ከቻላችሁ ብሎ ፈቀደ። ከቻላችሁ ዝሙት እንዳሰሩ ይላል የሙስሊሞች። እናንተ እኮ ከአንድ ውጭ መግባት ስለማይፈቀድላችሁ ደግሞ ይፈቀዳል። ከአንድ ውጭ አታግቡ የሚል ደግሞ የለም አስተምሮት። ከአንድ ውጭ የተከለከለ ነው የሚል አስተምሮት የለም። ይሄ የቤተክርስቲያን አባቶች ፍቺ ነው፣ መጽሐፍ ቅዱስ ሲፈቱት ነው እንጂ ኦሪት ዘፍጥረት ላይ ኦሪት ላይ በስነ ስርዓቱ ከአንድ በላይ መግባት እንደሚቻል ይናገራል መጽሐፍ ቅዱስ ራሱ። መጽሐፍ ቅዱስ ራሱ ተናገረም አልተናገረም በየአገራችን ላይ በየቦታው ሆቴሉን ያጨናነቀው ማን ነው? ሙስሊም ነው። እስቲ አንድ ሙስሊም ወንድ ጥሩልኝ እስቲ። ሆቴሉን ያጨናነቃል በዚና ሴት በመለጥለጥ ያጨናነቀ በየሆቴሉ ማን ነው እንዴ? ሾርት እንዴ ሃዲ ካላት ላታርግሽ አንዷን ትሸኛለሽ፣ ደግሞ ታመጫለሽ። ሃዲ ካላት ትሸኛለሽ። እንደዚህ እኮ ነው ያደርጉት አንዴ ክርስቲያኖች። እሺ ይሄን ምን እንበላችሁ ነው ጋይስ? እኛ እኮ ተደሰቱ፣ ያራዳ ልጅ ስለሆነ ተደሰቱ፣ ተጠቃቀሙ። በቃ ግንኙነት የሚጣፍጥ ነገር ነው ብለን እኮ ላሽ ብለናችሁ ነው ክርስቲያኖች፣ ላሽ ብለናችሁ እኮ ነው። እኛ በእናንተ ኃጢአት አንገባም። እኛ ማለት አንድ ሰው 10 ሴት ቢያወጣ እኔ በሱ ኃጢአት አልገባም ምን አስጨነቀኝ በሚል ባላየ አልፈናችሁ ነው እንዴ እንጂ እንደናንተ ደግሞ ገላውን የሚያቆሽሽ ከሴት ከወንድ ክርስቲያን ሴት ብትሉ የራሳችሁን ቆሻሻ ኃጢአታችሁን ደብቃችሁ ዝም ብላችሁ እስልምና ላይ 4 ይፈቀዳል ብላችሁ ለማውራት ሞራል የላችሁም እያልኳችሁ ነው። ሞራል የላችሁም ክርስቲያኖች። ሙስሊሞች 4 ማግባት ይፈቀዳችኋል። ሆቴል ያጨናነቃችሁት ሀገራችን ላይ አዲስ አበባ ብትሄዱ አንድ ሆቴል በቃ እንዴ እንዳለ ዚና ሽርውጥ ነው የሚሰራበት እኮ እንዳለ በየሆቴሉ ማለት በቃ በየሆቴሉ። አዳማ ብትሄዱ አንድ ማደሪያ እንኳን አታገኙ። መንገደኛ እኮ ማደሪያ አያገኝም እኮ እንዴ። ምን ሆናችሁ? ሙስሊም ሴት እኮ እንደዚህ አይነት በቁጥር በፍሬ ብታገኙ ነው እንደዚህ አይነት ነገር በፍሬ ታውቃላችሁ። በቁጥር እንደው ከስንት አንድ መረን የወጣች ከስንት አንድ ብታገኙ ነው። በእስልምናማ ሆቴል ራሱ ሄዶ ማደግ ራሱ ቤተሰቦቻቸው ራሱ ያን ያክል አይፈቅዱላቸውም። በነገራችሁ ላይ
ክልክልም ነው ያኔ አይፈቀድላችሁም እንደው ማለት ነው። ቤተሰብ ራሱ ሃርድ ነው እንደው የአረብ ሀገር ልትይ ስትል ነው ራሱ ሆቴልን የምትይዘው ራሱ አረብ ሀገር ልትሳፈር ስትል ነው ሆቴል የምትይዘው ራሱ ማለት ነው። ደግሞ እንደ ክርስቲያን ሴትና ወንድ ቆሻሻ አለ እንዴ ጋይስ? እናንተ ቆሻሻ እኮ ናችሁ። ሴክስ አድርጋችሁ እንኳን ገላችሁን የማትታጠቡ ቆሻሻ ናችሁ በነገራችሁ ላይ ማለት ነው። ስለዚህ በጣም እርግጠኛ ሆኜ የምነግራችሁ የእናንተ እፎይ በጣም ከአእምሮ ከእውቀት ነፃ እንደሆነ ነው የምነግራችሁ እኔ ማለት ነው። አም ሶሪ ያኔ ይቅርታ አድርጉልኝና ከእውቀት ነፃ የሆነ ሰው በምድር ላይ በዚህ ምድር ላይ ማንን ታውቂያለሽ ብባለን ያሁን ደፈርስት እኔ አሁን እፎይ ነው የምለው ደፈርስት ማለት ነው። አላማ አንድ ሆነው ነው የሚሰሩት። ይጽፋሉ፣ ቀጣይ ቪዲዮዎች ያሳያል፣ በኋላ ጎዳናዎች ላይ ደዋ ያደርጋሉ። መጽሐፍ ብቻ አይደለም፣ አሁን በጣም እነሱ ብዙ ሰርተዋል። አይ ቲንክ እነሱ አሁን ቆመው ቢጠብቁን ራሱ በጣም በፍጥነት ብንሰራ ራሱ 10 ዓመት 20 ዓመት ሊፈጅብን ይችላል። እንዴት ሰለምክ? አግኖስቲክ ሁኜ ቆይቻለሁ፣ ግን እስልምናን በቃ ሙሉ ለሙሉ ለመቀበል የወሰንኩት የዛሬ 3 ዓመት ሲራን ካዳመጥኩ በኋላ ነው። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ካዳመጥኩ በኋላ ያው ከማንበቤ በፊት አዳምጬው ነው በአንድ ቀን የጨረስኩት። የሼህ መሐመድ ሐሚዲን በጣም የቆየ ስራ ነው፣ ግን ዩቲዩብ ላይ አግኝቼ አዳመጥኩት። ከዛ በኋላ ከዚህ ሰው በላይ እኔ ለነብይነት መቀበለው ሌላ ሰው ሊኖር አይችልም ያሰብኩ። በቃ ይህ ሰው ነብይ አይደለም ካለ ማን ነው ነብይ ሊሆን የሚችለው? አሁን እዚህ ጋር የሚነሱ ጥያቄዎች ብዙ ነገሮች አሉ። ሁሉም የሆነ አውዱንም ማያውቁት የተቆነጸ ወይም የውሸት ትርክት ነው። ትክክለኛ ታሪኩን ግን ስታውቁ፣ ትክክለኛ ማንነቱን ስታውቁ ከሳቸው ውጭ እኮ ነብይ ሊሆን የሚችል እኮ ምንም አይነት ምድራዊ አካል የለም። ላይክ የማንንም እኮ ስቶሪ አምጥታችሁ ልታወዳድሩት አትችሉም። ለአባቶች ምሳሌ መሆን የሚችል አባት ሆኖ የኖረ፣ ለባሎች ምሳሌ የሚሆን ባል ሆኖ ያሳለፈ፣ ለልጆች ምሳሌ የሚሆን ላሳደጉት እንኳን የእናቴ ምትክ ያለ የሚጠራ ትልቅ እዝነት ላይክ ፋጢማ የምትባል እንደ እናቱ የሚወዷት ሰው ነበረች እና እሷ ስትሞት የእናቴ ምትክ ብሎ ያደረጋቸው ልብሱን አውልቆ አለብሷት፣ ቀብሯ እንኳን ኢቭን ይመቻል አይመችም ገብቶ ተኝተው ቼክ አድርገው ምናምን በቃ ልጅነትን በትክክል ያሳዩ ሰው ናቸው። ላይክ እንደ ልጅ እንደ መሪ ብትሉ ያ ሁሉ ንግስና ያ ሁሉ ስልጣን ኑሯቸው ከሰው ተለይተው የማይታዩ ሰው ነበሩ። በቃ ከሰው የተለየ አለባበስ የላቸውም፣ የተለየ ዙፋን ከፍታ የላቸውም፣ የተለየ ምንም ነገር አይታይባቸውም። እና ማን ሊሆን ይችላል? አንድ ሰው እኔ አሁን ጓደኞቼ እንተዋወቃለን፣ ለምሳሌ ጓደኞቼ ማለት ነው ከልጅነት ጀምረው አብረው ያደጉ ብለን ላይክ ማቃቸው ጓደኞች አሉ። አንዳቸውንም ጠርታችሁ እኔንም እንትን ብትሉኝ የሆነ አጋጣሚ ጉዳይ ካልሆነ በስተቀር ለኔ ማንም ሊሞትልኝ አይችልም፣ ለነሱ ምን ልሞትላቸው አልችልም። አስቡት፣ አንድን ሰው ከእንቅልፉ እንዳልቀሰቅሰው ብላችሁ እባብ መርዝ ነድፏችሁ እባብ ነድፏችሁ አንድን ሰው አብሮ አደግ ጓደኛ የሆነን ሰው ከእንቅልፍ ላለመቀስቀስ ብላችሁ እየሞታችሁ ዝም ማለት እኔ ምን አይነት ስብና ቢያሳያችሁ ነው ያ ሰው ይሄን ያክል ዋጋ የምትከፍሉለት? ላይ ከእንቅልፍ እንዳትቀሰቅሱት ብላችሁ ይሄን ያክል ዋጋ የምትከፍሉለት ምን አይነት ስብና ብታዩበት? ምን አይነት ሰው ቢሆን ነው ሰውየው? እና ማን ነው እኔ አላቅም። በቃ አሁን ማንም ሰው ሊወዳደር አይችልም። የወጣትነትን ጊዜ ይሄ የጉልምስና ጊዜ የልጅነት ጊዜ በቃ እንደዚህ ሰው የተጠቀመ ሰው የለም፣ ምንም አይነት ሰው የለም። እና ሲራ ነው ትልቁ ነገር፣ ሲራ ነው። ሲራን አንብቡት፣ እዩት፣ አዳምጡት
እና ነገሮችን ደግሞ ቢያንስ ለማስተዋል ሞክሩ። ስለዚህ ሲራ ነው ትልቁ በቃ የቀየረ ሲራ ነው። እኔ ከሲራ በላይ እኔ የቀየረኝ ነገር አለ ብዬ እኔ አላምንም። ሲራ ነው። ከሲራ በላይ ምንም ከነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪካቸውን ህይወታቸውን ላይ አንድ ሰው ቢያውቀው ለነብይነታቸው በቃ ብቁ ነገር ነው የሚያገኘው። ከዛ በቂ ነገር ማንም ሊያሟላው የማይችል ነገር ነው የሚያገኘው። ስለዚህ እኔ ከዚህ ጊዜ በኋላ እኔ ወሰንኩ በቃ እንዴ ለምን አልወሰንም? በቃ የሚወዳደር ሰው የለም እኮ አታገኙም። አንደኛ ታሪክ ዲቴል የተጻፈ የሳቸው ታሪክ ነው። ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ እኛም እናንተን ወዳታለን። እኔስ ማርያምን ወዳታለሁ፣ እኛም እናንተን ወዳታለን። ከወደዳት እንበላ ከወደዳት አጀባ እኔስ ማርያምን ወዳታለሁ፣ እኛም እናንተን ወዳታለን። በውስጥ መስመር ላወራ ፈልጌ ነበር፣ ምንም ልትመልስልኝ አልቻልክም። በደንብ ሼር ኮፒ ሊንክ እያደረጋችሁ አድርሱለት። ኮሜንት ላይ ደግሞ አልহামዱሊላህ እያላችሁ ጻፉ። ይኸውልህ ስማኝ፣ አላህን አምጪ አላህን አሳዝኜ ማንም ሰው አይውደደኝ። በነገራችን ላይ ለፎሎ ለላይክ ስትል የሆኑ ሰዎች አጨበጨቡልኝ ብለህ አላህ ያላዘዘህ ነገር እስልምና የከለከለህ ነገር አንተ ለተራ ነገር ስትል ነገ የምትጸጸትበት ነገር እያደረግ ትገኛለህ። በነገራችን ላይ አትዋደድ አይደለም ተዋደድ፣ አትከባበር አይደለም ተከባበር። እኛም እንደዛው ነው ያደግነው። ግን ከእስልምናችንና ከዲናችን ግን የሚበልጥብን ነገር ምንም አይነት ነገር የለም። በነገራችን ላይ አጠገብህ ያሉ ሰዎች ባለፈ በሰራውበት ቪዲዮም ነግሬሃለሁ። አጠገብህ ያሉ ሰዎች ሙስሊም ጋር ሂዳችሁ ይሄን አድርጉ ብትላቸው መቼም ቢሆን አያደርጉትም። በጣም እስልምና ምንድነው የሚለው ዲኔ ምንድነው የሚለው ነገር በስነ ስርዓት እወቅ። ዝራሳዝኝ ምንም ነገር ቢሆን ለምን አይቀርም? ለምን ዓለም አይገለበጥም? ካላህ የሚበልጥብኝ ምንም አይነት ነገር የለም። እኔ ደግሞ ዱርያ አይቻለሁ፣ በአንተ አክል ካይቼ አላቅም። በደንብ ሼር ኮፒ ሊንክ ያደረጋችሁ አድርሱለት። ዒሳ አለይሂ ሰላም ከሰማይ በሚወርድ ጊዜ ወደ ምድር የዚች ዓለም አስተዳዳሪ ይሆናል። በእርሱ ዘመንም ደሃ አይኖርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን ከተባለ የዚህ ዓለም ጸጋ ሁሉ በእጁ ይሆናል። አንድ የሀገር መሪ እንደሚሆንለት ሁሉ በእርሱ ቁጥጥርና ትእዛዝ ስር እንደሚሆን ሁሉ የዛን ዒሳ ታዲያ እንደ ምድራዊ ሰዎች ለራሱ ብሎ የሚያካብት አይደለም፣ ለድሃዎች በጣም የሚያዝን ነው። ስለዚህ ለድሃዎች ገንዘብን ይለቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወየፊዱል ማል አሉ ገንዘብንም ይለቃል አሉ። ያሰላ የፊዱ ማለት ያፈሳል ማለት ነው። ታውቃላችሁ ይህ ሰው ሀብቱን አፈሰሰበት እንላለና ዒሳን በዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት። ወየፊዱል ማል ገንዘብንም ያፈሳል حتى يعني يخرج الرجل بصدقته ويرجع بصدقته ولا يقبله أحد አሉ። በዚያ ዘመን ባለጸጋዎች ምጽዋትን ለድሃዎች ለመስጠት ብለው ወጥተው የሚቀበላቸው ድሃ አጥተው ገንዘባቸውን ወደ ቤታቸው እስኪመለሱ ድረስም አሉ ከአላህ ዘንድ ምንዳ ለማስጻፍ ብለው አጅር ለማግኘት ብለው ባለጸጋዎች ድሃ ፍለጋ ይወጣሉ። በጆንያ ገንዘብን ተሸክመው ግን የሚቀበል የለም። ለምን? ሁሉም ሰው አለው። ለምን ከተባለ ዒሳ ነው የዛን የሚያስተዳድረው። ያሰላም እርሱ ታዲያ እንደ ምድራዊ ሰዎች ለምድራዊ ህይወት የሚኖር አይደለም። ያ ማለት የምድር ሰዎች ሀብትን ሲያገኙ ለራሳቸው ያከብታሉ አይደል? እርሱ እንደዛ አይደለም። የበፊት ስሜ ቅዱስ ይባላል። ያሁን ስሜ ኸይረዲን። በአሁኑ አማን እባላለሁ። በበፊት ስሜ አማኑኤል የማሸብር መባል እታወቃለሁ። በፊት ሚሊዮን፣ አሁን ሳላህ። ወደ እስልምና በጓደኛዬ ምክንያት ነው የመጣሁት። ወደ እስልምና ከልጅነቴ የነብያችን ሰለላሁ ዐለይሂ ወሰለም ፍቅር ነበረኝ። ስለሳቸው ስሰማ ያደኩት ነገር ወደ እስልምና አምጥቶኛል ብዬ አስባለሁ። እስልምና ሐሳብ ቀርቦልኝ ነበረ። ከዛ በማንበብ መጽሐፎችን ምናምን በማነጻጸር ከሁለቱም በማየትና ከዛ በቃ መምረጥ ነበር። ከዛሬ 5 ዓመት በፊት የዳዋ ጥሪ ያደረገልኝ ማለትም የንጽጽር መጽሐፎች ምናምን ነገር ይሰጠኝና አነብ ነበረ። በዛ ምክንያት ያን አንብቤ ያለውን ነገር አገናዝቤ ወደ እስልምና መጥቻለሁ። እኔ ይሄንን ከነገረኝ እኔ ክርስቲያን አልነበርኩም ወይም ደግሞ 27 ዓመት አልተማርኩም ማለት የክርስቶስ ወይም የአምላክ መወለድ መነሻ ከሆነ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ ይገኛል?
መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንም ሰው አንብቦ ይሄን የሚነግረኛል። እኔ ይሄንን ከነገረኝ እኔ ክርስቲያን አልነበርኩም ደግሞ 27 ዓመት አልተማርኩም ማለት። ያን ብቻ አይደለም እኔ እቀጣለሁ። ምን ችግር አለ? ገላትያን ግን እንዳይጠቅስልኝ። ገላትያ ምዕራፍ 4 ላይ ወአመበጻ ጊዜው ፈነወ እግዚአብሔር ወልዶ ዋህደው ተወልደ ቢሲታል። ጊዜው በደረሰ ጊዜ እግዚአብሔር አንድ ልጁን ላከ፣ ያም ከሴት ተወለደ። ይሄ ማለት ከልጅ ልጅ ተወልጄ በመስቀል ተሰቅዬ በሜዳ ተንቧጭቼ እንደ ሕፃን ልጅ የሚል የለውም እዚህ ላይ። ጊዜው ያ ጊዜ ማለት ምን ማለት? ያ ጊዜ ሲምን ጊዜ ያ ማለት ይሄ ቀጠሮ ነው ብለው ሊተረጉሙና ያ ጊዜ ይሄ ቀጠሮ ነው የሚል የለም። ወላሂ ነው የምልህ። ዛሬ ለኛ ሙስሊሞች ኖርማል ቀን ነው፣ ለኦርቶዶክሶች ግን ማለት ነው ሰንበት ነው። ሰንበት ነው ደግሞ ድርብ ባል ሊሆንላቸው ሲፈልግ 16 ኪዳነ ምሕረት ነው። ወአለይኩም ወራህመቱላሂ ወበረካቱ። ረዘም ላለ ጊዜ ከሚዲያ ወደ ቀን ስለነበረ ቲክቶክ ይሄን ቪዲዮ እንዳይጠፋ ሁላችሁ ሙስሊሞች ኮፒ ሊንክ እያደረጋችሁ ጀምሩ። እንግዲህ መግቢያ ላይ ያያችሁት ልጅና እነዚህና መሰል ሙስሊም ወንድሞቻችን ባለማወቅ ከሚዲያ የሚገኘውን ቪው ለመሰብሰብ ሲሉ ከዲናቸው እያፈነገጡ ከእምነታቸው እያፈነገጡ እንመለከታቸዋል። አላህ በሚያውቀው እንደዚህ አይነት ሰዎች ታላላቅ ኡስታዞች በውስጥም ሆነ በውጭ ምክር ሐሳብ እንደሰጣቸው ምንም ጥርጥር የለኝም። ሆኖም ግን ጌታ አምላካችን አላህ በተከበረው ቃሉና እንዲሁም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እንደዚህ አይነት ሰዎች የሚያደርጉት ተግባር እስልምና እንደሚያስወጣቸውና በሚመጣው ዓለም ወይም ደግሞ በትንሳኤ ቀን ላይም ደግሞ ከከሳሪያን እንደሚያደርጋቸው የተናገሩበት የተለያዩ አንቀጾችን እየጠቀሰ ምን መለከት ይሆናል። ከመጀመሪያው ስንነሳ አምላካችን አላህ የካህዲያንን ተግባር በከፊሉ እንኳን ከዚህ በደንብ አስተውሉ፣ በከፊሉ እንኳን የሚፈጽም ካለ ከከሳሪዎች እንደሆነና ደግሞ በቀጣይ ዓለም ከባድ ቅጣት በጣም አሳማሚ ቅጣት እንደሚጠብቀው እንዲህ ያለ አምላካችን አላህ በተከበረው ቃሉ ላይ ይናገራል። በሱረቱል ኢምራን ምዕራፍ 3 ቁጥር 100 ላይ ያ አዩሃለዚነ አመኑ ኢን ቱጢዑ ፈሪቀን ሚነለዚነ ኡቱል ኪታብ የሩዱኩም በዕደ ኢማኑኩም ካፊሪን አለ አምላካችን አላህ። እናንተ ያመናችሁ ሆይ የነዛን የካህዲያንን መንገድ በከፊሉ የምትከተሉ ከሆነ አለ የነዛን የመጻፍቱ ባይቶችን የነዛን የካህዲያንን መንገድ አለ በከፊሉ እንኳን የምትከተሉ ከሆነ አለ የሩዱኩም በዕደ ኢማኑኩም ካፊሪን አለ እናንተ በርግጥ ካመናችሁ በኋላ ካህዲ አድርገው ይመልሷችኋል አለ አምላካችን አላህ ተከበረ ቃሉ ምን አለ የነዛን መንገድ የካህዲያንን መንገድ ከፊሉን እንኳን ብትከተሉ ከሆነ በከፊሉ እንኳን ብትከተሏቸው ከሆነ ካመናችሁ በኋላ በእርግጥ ወደ ክህደታችሁ ይመልሳችኋል ወደ ካፊር ወደ ክህደት መንገድ ያመጣችኋል እያለ አምላካችን አላህ ይናገራል ማለት ማንን የመከሩ እዚህ ጋር እናንተ ያመናችሁ ነው የጀመረው ሙስሊሞች ሆይ እናንተ በቅጥ ካመናችሁ በኋላ የካህዲያንን መንገድ በከፊሉ የምትከተሉ ከሆነ በእነርሱ መንገድ የምትጓዙ ከሆነ እነሱ የሚያደርጉትን ተግባር አብራችሁ ፈጽሙ ከሆነ በእርግጥም ከእምነት በኋላ ክህደትን ፈጽማችኋል እያለ አምላካችን አላህ በተከበረው ቃሉ ሲወቅሳቸው እንመለከታለን። እንዲሁም ደግሞ በሱረቱል ማኢዳ ምዕራፍ 5 ቁጥር 77 ላይ አምላካችን አላህ ይናገራል ወላ ተተቢዑ አህዋአ ቀውሚን ቀድ ضلوا من قبل واضلوا كثيرا وضلوا عن سواء السبيل አለ በፊትም በእርግጥ የተሳሳቱንና ከቀጥተኛው መንገድ የተሳሳቱትን ህዝቦች ከንቱ ዝንባዮች አትከተሉ አለ የእነርሱን የተሳሳቱን ሰዎች መንገድ በፍጹም እንዳትከተሉ ለምን ሲባል የእነርሱ መንገድ የጥመት መንገድ ስለሆነ የእነርሱ መንገድ አላህን የሚያምጽ መንገድ ስለሆነ የእነርሱ መንገድ በፍጹም አትከተሉ አለ ጌታ አምላካችን አላህ። እንዲሁም በሱረቱል ኢምራን ምዕራፍ ቁጥር 149 ላይ ያ አዩሃለዚነ አመኑ አለ ኢን ቱጢዑ الذين كفروا يردوكم على اعقابكم فتنقلبوا خاسرين አለ እናንተ ያመናችሁ ሆይ እነዚያ የካዱትን ሰዎች ብትታዘዙ ወደ ኋላችሁ ይመልሳችኋል ከከሳሪዎችም ሆናችሁ ትገለበጣላችሁ አለ በእርግጥም ከሳሪ ነው የምትሉት በትንሳኤ ቀን ላይ ከከሳሪዎች ናችሁ ከነርሱ ጎን ሆናችሁ ነው የምትከሰከሱት ሲል አምላካችን አለ ይናገራል ማለት ነው። አህባቢ ደም ባስተውሉ አምላክ ለኛ ኃጢአት ሲል ተወልዶ ተሰቀለ ያሉ ሰዎች አምላክ ልጅ ወለደ ያሉ ሰዎች በአላህ ላይ የቀጠፉ ሰዎች አምላክ እንደነቀዝ ነው ያሉ ሰዎች አምላክ የወንጥ ተጠጥቷል ያሉ ሰዎች አምላክ ሰካራም ነው ያሉ ሰዎች አምላክ ዝሙት ያሰራል ያሉ ሰዎች መንገድ መከተል ማለት እንግዲህ በደንብ አስተውሉ አህባቢ አምላክ ላይ የቀጠፉ ሰዎች መንገድ መከተል ማለት አምላክ ላይ ያዋሹ ሰዎች መንገድ ማለት ከከሳሪ ከነሱ እንደመሆን ማለት ነው አህባቢ አምላክ ላይ እንዴት እንደዚህ ተዋሻ አምላክ ላይ እንደዚህ ያዋሹ እንዴት ነው ለነሱ ልንከተላቸው ምንጭ አህባቢ ስለዚህ ሁላችንም ሙስሊሞች ይሄን ነገር ከልባችን ልናስተውል ይገባል። እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ይናገረው በሐዲሳቸው ላይ በሱነን አቢ ዳውድ ሐዲስ ቁጥር 44031 ላይ ምን አሉ من تشبه بقوم فهو منهم አሉ ምን አሉ he who copies any people is አለ one of them አሉ የካህዲያኖችን መንገድ ኮፒ የሚያደርግ የነርሱ መንገድ የሚከተል ከነሱ ጋር አብሮ የሚሄድ ከነርሱ ነው ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ምናልባት እኮ ይሄን ነገር እያደረግን ያለ ነው አሁን ለምሳሌ ይሄ ነገር እያደረገ ያለው እኮ አብሮነትን ለመፍጠር ከነሱ ጋር ምንም ጻብ እንደሌለን አድርጎ ለማውራት ሊሆን ይችላል አብሮነት ያለው ኦኬ ጉርብትና ለማጠንከር ከሆነ በእምነት ጉርብትና የሚባል ነገር የለም እምነት የግል ነው የጋራ አይደለም እምነት የግል ብቻ ነው ኦኬ ጉርብትና ለመፍጠር ከሆነ ከነሱ ጋር ሰላማዊ ሆኖ መቆየት ይቻላል እስልምና ይሄን ነገር ይፈቅዳል ነገር ግን በእምነት ጉዳይ ላይ ግን እምነት የግል እንጂ የጋራ
እምነት የጋራ የሚባል ነገር የለውም። እምነት የግል እንጂ የጋራ በፍጹም አለመሆኑን አውቃችሁ ሁላችሁ ሙስሊሞች ከዚህ አይነት ተግባራችሁ ይሄን ፈጽሙ ሙስሊሞች ከዚህ አይነት ተግባራችሁ ተቆጠቡ ይገባል እላለሁ። በ14ኛው ክፍለ ዘመን ተስዓቱ ቅዱሳን የተባሉት ይዘውት የመጡት ስዕላት ናቸው ዛሬ የሚመለኩት ማለት ነው። እነዛ የነጫጭ ሰዎች ስዕሎች ማለት ነው። አንዳንዶቹ አክተሮች ናቸው። ለምሳሌ የኢየሱስ ክርስቶስን ስዕል ብታዩ አክተር ነው ያ ሰው ማለት ነው። አክተሮች ናቸው የሰሩት ፊልም ሲሰሩ ከዛ በኋላ አመጡና ለዚህ ስገድ ተብሎ ህዝቡ ለዛ እየሰገደ ነው እስካሁን ድረስ ማለት ነው። እግዚአብሔርስ መሳል በራሱ ስላሴ እንዲህ ናቸው ብሎ ሶስት ሰዎች በሽበት ምናምን አርጎ እንደዚህ አርጎ አንድ አይነት ልብስ የለበሱ አርጎ እንዳው ይሄ ድፍረት አይደለም ወይ? በእውነት እግዚአብሔር ይሳላል ወይ? ያላዩትንስ መሳል ውሸት አይደለም ወይ? ይሄ ኃጢአት አይደለም ወይ? ያላዩትን መሳል እኮ ውሸት ነው። እሺ ድንግል ማርያምን አይተናታል ሰምተናልም ስጋ ለብሳለች ብለው ይሳሉ። እሺ እግዚአብሔርን የታዩት አንድ ጊዜ አንድ ሰው ወደ ረሱላችን ሰለላሁ ዐለይሂ ወሰለም ይመጣና ያ ረሱላህ እኔ ማግባት ፈልጌ ነበር ነገር ግን ምንም የለኝም ገንዘብ አላቸው። ከዚያ ረሱላችን ሰለላሁ ዐለይሂ ወሰለም ዑስማን ጋር ሂድ እዛ አይጠፋም ይሉታል። ልክ እሱ ይህን ነገር ሰምቶ በቃ ሊቀበል ወደ ሰይድና ዑስማን ረዲየላሁ ዐንሁ ቤት ሲመጣ ድንገት በሩ ጋር ሲደርስ እሳቸው ከባሪያቸው ከአገልጋያቸው ጋር ይጨቃጨቃሉ አሉ። ምንድን የሚጨቃጨቁት? ድሮ ያው እሳት ሲያነዱ እንደ ኩራዝ ነገር የሚጠቀሙት የሆነ ሞራ ነገር አለና ያንን ሞራ በጣም ርካሽ የሆነ ነገር ነው ይባላል በሰዓቱ እና ያንን አብዝተሃል ለምን ኢስራፍ ታደርጋለህ አብዝተሃል እያሉ ይጨቃጨቃሉ። ከዛ ይህ ሰው ይሰማል ይሄን እንዴ አለ ይሄ በዚች በተራ በኩራዝ ነገር ወይም ደግሞ የኩራዝ ገመድ በሉት በቃ ያን የኩራዝ ገመድ ያስረዝማል እያለ ከሚጨቃጨቅ ሰው እንዴ ከዚህ ቋጣሪ ከሆነ ሰው ስስታም ከሆነ ሰው እንዴት ነው ለትዳር የሚሆን ነገር ጭራሽ የምጠይቀው? ያን ካደረኩማ አይተውኝም ይገለኛል ብለው ትተው ይመለሳል። እና ከትንሽ ጊዜ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ያገኙትና ያን ነገር እንዴት ተደረክ ሲሉት አረ ረሱላህ እኔ እኮ መቀበል አልቻልኩም ዑስማን ፈራው ምናምን ይላቸው። ከዛ በድጋሚ አብሽሪ ዑስማን ጋር ሲመጣ አሁንም በዚህ በትንሽ ነገር ይጨቃጨቃሉ አሉ። በእንደዚህ ነው ተራ በሆነ ነገር ተመልሶ ሄደ የአላህ ስራ። ከዚያ አሁንም ድጋሚ ረሱላችን ሰለላሁ ዐለይሂ ወሰለም ያገኙትና እንዴት ተደረክ ያን ነገር አስተካከልኩኝ ሲሉ አረ ረሱላህ ሰይድና ዑስማን እኮ የሚሰጥ አይመስለኝም በቃ በጣም ስስታም ሆኖ አገኘሁት ይላቸዋል። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም አብሽሪ እሱ ጋር ይኖራል ይሉታል። በሶስተኛው በቃ ሲመጣ ምን ይሰማል? አሁንም ሰይድና ዑስማን ረዲየላሁ ዐንሁ በተራ ነገር ይሄን ነገር ለምን ኢስራፍ ታደርጋለህ አታድርግ እያልኩ አትሰማኝም እንዴ ምናምን ብሎ ሲቆጡ ይሰማላሉ ባሪያቸውን። ከዛ ልክ ሊመለስ ሲል ፊቱን እንዳዞረ ሰይድና ዑስማን ረዲየላሁ ዐንሁ ከቤት ሲወጡ ያገኙታል። ከዛ እና አሉትና ለምን ነበር መተህ የምትመለሰው ሲሉት እኔማ የረሱላችን ሰለላሁ ዐለይሂ ወሰለም ለትዳር የሚሆን ነገር ጠይቂያቸው ዑስማን ጋር ሂደት አይጠፋም ብለው እንዲህ አሉኝ እና ስመጣ አንተ ደግሞ ሌላ ነው በጣም ስስታም ሆነ አገኘው እና ይሄ ሰው በጠይቀው ለትዳር የሚሆን ነገር በጠይቀው ጭራሽ ይገለኛል ብዬ ፈርቼ ነው ትቼ እየተመለስኩት ይለዋል። ከዚያ ሰይዱና ዑስማን ረዲየላሁ ዐንሁ ምን አሉት? አንተ አሉት እኔ እኮ ይሄን የሚያደርገው ስስታም ሆኜ አይደለም ወይ ደግሞ ቋጣሪ ስለሆንኩ አይደለም ነገር ግን አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሏል? ثم لتسألن يومئذ عن النعيم ስለተሰጣችሁ ስለ እያንዳንዱ ጸጋ የቂያማ ቀን ትጠየቃላችሁ ብሏል አላህ። እና አላህ ኢስራፍ ለምን ያለ አግባብ ይሄን ነገር ለምን ኢስራፍ አደረክ ብሎ እንዳይጠይቀኝ ፈርቼ እንጂ ቋጣሪ ሆኜ አይደለም ብለው በእንስራ ነገር ወርቅ ሞልተው ሰጡትና ፊቱ ተደስቶ ፊቱ እያበራ ተመለሳሉ ሰውዬው። ሱብሃንአላህ ተመልከት። ሰሃባ ዑለሞቹ ምን ይላሉ? በእኛና በሰሃባ መካከል ያለው ልዩነት በትንሹ ይላሉ እኛ ሰላት ውስጥ ሆነን የተለያየ ነገር ሂሳብ እንሰራለን። የረሳነውን ነገር እናስታውሳለን። የሱቅ ሂሳብ የሚሰራው ሰላት ውስጥ ነው ሰው። ሰሃባ ግን አሉ አይደለም ሰላት ውስጥ ሆኖ ሌላ ነገር ሊያስታውሱ ይቅርና ንግድ ላይ ሆኖ የተለያየ የዱንያ ሐጃ ላይ ሆኖ አላህን ሱብሓነሁ ወተዓላ ነበር የሚያስታውሱታል። ለዚህ ነው አላህ የጀለ ወዐላ ወንዶች ያላቸው ሴቶችንም ወንዶችንም ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላህ አላቸው። ታዲያ ለእነዚህ ሰዎች ክብር አይገባቸውም? ረዲየላሁ ዐንሁም ወአርዳሁም